በእግዚአብሔር ፊት በእንባ ብቻ ያለ አንዳች ቃል ጸልያችሁ ታውቃላችሁ? ይሄ ወደ እግዚአብሔር በዝምታ የጸለየች ሴት የሐና ታሪክ ነው። ሰላም የኪንግደም ስቶሪስ ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአዲስ የመጽሐፍ ቅዱስ ታሪክ ተመልሰናል። ዛሬ እግዚአብሔር ፊት በብዙ ልመና ስለጸለየችውና እግዚአብሔር መልስን ስለሰጣት ስለ ሐና ታሪክ እንመለከታለን። አብራችሁን ቆዩ። ቪዲዮውን ከመጀመራችን በፊት ቻናላችንን ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። ሐና ሕልቃና ከነበሩት ሁለት ሚስቶች አንዷ ስትሆን ሌላኛዋ የሕልቃና ሚስት ፍናና ትባላለች። ፍናና ለሕልቃና ልጆችን ወልዳለት ነበር። ነገር ግን ሐና ማህፀኗ ተዘግቶ ስለነበር ምንም ልጅ መውለድ አልቻለችም። በዚህም ፍናና ታሾፍባን ነበር። ሕልቃና በየዓመቱ ወደ ሴሎ በመሄድ ለእግዚአብሔር መስዋዕትን ይሰዋ ነበር። ወደ ሴሎ የሚሄድበት ጊዜም በደረሰ ጊዜ ለሚስቱ ለፍናና እንዲሁም ለወለደችለት ልጆች ከስጋ ድርሻቸውን ይሰጣቸው ነበር። ለሐና ግን በጣም ይወዳት ስለነበር በእጥፍ ድርሻ ይሰጣት ነበር። ሐና ግን ልጅ ስላልነበራት አብዝታ ታዝን ነበር። ወደ ሴሎም በሚሄዱ ጊዜ ሐና ከነፍሷ ተመርራ አብዝታ በማልቀስ ወደ እግዚአብሔር ትጸልይ ነበር። ስትጸልይም ከልቧ ስለነበር አፏ ይንቀሳቀሳል እንጂ ድምፅ አታወጣም ነበር። ካህኑ ኤሊም አይቷት የሰከረች መሰለው። ወደ እሷም ቀርቦ እስከ መቼ ነው ስካሩን ማይለቅሽ አላት። እሷም ጌታዬ ሆይ ሰክሬ አይደለም፣ እኔ ልቧ የታወቀባት ሴት ነኝ። ልቤን በእግዚአብሔር ፊት እያፈሰስኩኝ ነው እንጂ የወይን ጠጅ ጠጥቼ ሰክሬ አይደለም አለችው። ኤሊም በሰላም ሂጂ፣ የእስራኤል አምላክ የለመንሽውን ይስጥሽ አላት። እሷም አገልጋዬ በፊት ሞገስ ታገኝ አለችው። ከዚያም መንገዷን ሄደች፣ ምግብን በላች። ከዚያ ቀን በኋላም በፊቷ ላይ ሐዘን አልታየባትም። እግዚአብሔር ሐናን አሰባት። ስለዚህም ሐና ጸነሰች። የእርግዝናዋ ወራት ባለቀ ጊዜም ወንድ ልጅ ወለደች። ስሙንም ከእግዚአብሔር ለምኜዋለሁ ስትል ሳሙኤል ብላ ጠራችው። ከዚህም በኋላ ሕልቃና ቤተሰቡን ይዞ ወደ ሴሎ ወጣ። ነገር ግን ሐና አልሄድም አለችው። ሕፃኑ ጡት ከተወ በኋላ ወስጄ ለእግዚአብሔር ቤት ሰጠዋለሁ፣ እስከ ሕይወቱ ፍጻሜም በዚያ ይኖራል አለችው። ስለዚህም ሐና ሳሙኤልን ጡት እስከሚተው ድረስ አልሄደችም ወደ ሴሎ። ጡት ካቆመ በኋላ ግን መስዋዕትን ይዛ ሐና ወደ ሴሎ ወጣች። ወደ ኤሊም ቀርባ እግዚአብሔር ጸሎቷን እንደመለሰላት መሰከረች። ለኤሊም የልጅ እንዲሰጠኝ ጸለይኩ፣ እግዚአብሔር ለመንኩ፣ እግዚአብሔርም ሰማኝ። እግዚአብሔር ሰምቶኛል እና እኔም ለእግዚአብሔር ሰጠዋለሁ፣ በሕይወት ዘመኑ ሁሉ ለእግዚአብሔር የተሰጠ ይሆናል አለችው። ኤሊም በእግዚአብሔር ፊት ሰገደ። እግዚአብሔር ጸሎትን ይሰማል። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ለሰዎች የከበደን ያዘነን የተሰበረን ልብ ይመለከታል፣ ደግሞ ጸሎትን ይመልሳል። ዛሬም በሕይወታችን የከበደንን ማንኛውንም ነገር ወደ እግዚአብሔር ፊት ይዘን እንምጣ። ወደ እግዚአብሔርም ልባችንን እናፍስስ። እግዚአብሔር በእርግጥም ጸሎትን ይሰማል። ሐናን እንዳሰባት እንደዚሁ እኛንም ያስበናል።